እሺ በመጀመሪያ ስምሽ ማን ይባላል? ስሜ ተዋናይት ፍጹም አበራ። እሺ ከሁለት አንዱን ነው የምትመርጭልን? ውሃ ወይስ ወይን? ውሃ። ስኒከር ጫማ ወይስ ሲሊፐር ጫማ? የሐረር ሰው ስለሆንኩ የድሬዳዋ ልጅ ስለሆንኩኝ እግሬ ደግሞ በጣም ስለሚያምር ክፍት ጫማ። መጽሐፍ ማንበብ ወይስ ፊልም ማየት? ሁለቱም ደስ ይሉኛል፣ ግን ያው የግድ መምረጥ ካለብኝ ፊልም ማየት። ካየሻቸው ፊልሞች ውስጥ በጣም የወደድሽው ፊልም የትኛው ነው? እና ደግሞ ለምን? የኢትዮጵያ አክተር እንደመሆኔ መጠን የኢትዮጵያ ፊልሞችን በጣም ነው የማየውና ብዙ ፊልሞችን አይቻለሁ። የምን ጊዜውም ግን ለኔ ዘመን የማይሽረው ፊልም በጣም የምወደው ሁልጊዜም ባየሁት ቁጥርም እንደ አዲስ የማየው የወንዶች ጉዳይ። ለምን? በጣም ደስ ይለኛል፣ ያዝናናኛል። በጣም ነው የምደሰተው የወንዶች ጉዳይን ስመለከት፣ ሁልጊዜም እንደ አዲስ ነው የማየው። በጣም የምትወጂው ምግብ ምንድን ነው? እኔ ግን በጣም የምወደው ምግብ አሁን ሰው ሲጠየቅ በጣም ብዙ ይጠራል፣ እነ ክትፎን እነ ቁርጥን ምናምን። በጣም በሚገርም ሁኔታ ግን እኔ ምላስ ሰንበር ነው የምወደው። በጣም ደስ ብሎኝ ነው የምበላው ምላስ ሰንበር። የተትረፈረፈ ገንዘብ ኖሮሽ ጊዜ ቢያጥርሽ ይሻልሻል ወይስ ጊዜ በጣም ኖሮሽ ገንዘብ ቢያጥርሽ? ወይኔ በጣም ከባድ ጥያቄ ነው። ሁለቱም ለሰው ልጅ በጣም አስፈላጊ ነገሮች ናቸው፣ ግን መምረጥ አንዱን ግዴታ ነው። ግዴታ መመለስ አለብሽ። ወይኔ በጣም ከባድ ነው፣ ግን ገንዘብ ኖሮኝ ጊዜ ባጣ። ከአንድ ፈርጠም ካለ ሌባ ጋር ብትጋፈጭ ይሻልሻል ወይስ ከሶስት ቀጫጫ ሌቦች ጋር ብትጋፈጭ ይሻልሻል? ሌባ ስትሉ ግን አሁን የሆነ ነገር ትዝ አለኝ። አንድ ጊዜ ስራ ጨርሼ ሰርቪሳችን የሚያወርደኝ ቦታ ወደ ቤታችን መግቢያ ጋር አወረደኝና ልክ እየሄድኩ እያለ የሆነ ልጅ ቆሟል እና ሲጋራ ነገር እያጨሰ ነው። ቆሟል። ልክ እኔ ከመኪናው ወርጄ መሄድ ስጀምር ሲጋራውን ጣል አደረገና እርግጥ ነገር አድርጎ ተከተለኝ። አይዲያው የላችሁም እንዴት እንደሮጥኩኝ። እነ ደራርቱ እንኳን እንደኔ አይሮጡ። በጣም ነው ሮጬ ያመለጥኩት። ጥበቃውን ሁሉ እየጠራሁኝ ነው ሮጬ ያመለጥኩትና ከሶስት ሌባ ጋራ ከሶስት ቀጫጫ ጋር ከምታገል እና ከአንድ ሌባ ምንም ከባድ ቢሆንም ግን ከአንዱ ወፍራም ጋር ይሻለኛል። ምክንያቱም ወይ ሮጬ ያመልጠዋለሁ ወይ ደግሞ ድንጋይ መወርወር ላይ ደግሞ ጎበዝ ነኝ። የድሬዳዋ ልጅ አይደለሁ፣ በጣም ነው የምወረውረውና ከአንዱ ጋር ይሻለኛል። አንድ ሙያ ብቻ ማወቅ ቢኖርብሽ የትኛውን ሙያ ታውቂያለሽ? እና ደግሞ ለምን? ትወና። ምክንያቱም ስራዬ ነው። አሁን ያለሁትም እየሰራሁኝ ስለሆነ አርቱ ላይ ስለሆነ ያለሁት አርቱን ነው። ምንም ጥርጥር የለውም፣ አርትና አርት። አንድ ፊልም መርጠሽ እዛው ኑሪ ብትባይ የትኛውን ፊልም ትመርጫለሽ? እና ደግሞ የትኛው ገጸ ባህሪ ብትሆኚ ደስ ይልሻል? ከባድ ጥያቄ ነው፣ ግን በስንቱ እና የኔ ካራክተር ደግሞ ሂሩቴን ብሆን ደስ ይለኛል። ለምን? ሂሩቴ በጣም ደስ ትለኛለች። ቤቷ ላይ ያላት ባሏ ላይ አመራሯ ደስ ይለኛል። ቤቷ ላይ ልጆቿ ላይ ያላት ነገር በጣም ደስ ስለሚለኝ ቤቴ ላይ እንደሷ ንግስት መሆን እፈልጋለሁ። በህይወትሽ የሌሉ ሰዎችን ቤትሽ ውስጥ እራት መጋበዝ ቢኖርብሽ ማንን ትጋብዢ ነበር? እና ደግሞ ምን አይነት ምግብ ታዘጋጂ ነበር? በህይወት የሌለ ሰው ቤቴ መጋበዝ ቢኖርብኝ በቅርብ አንድ ያረፈ ጓደኛ አለኝ። እርሶም ኃይሌ ይባላል። በጣም የምወደውና የማከብረው ሰው ነው። እድሉ ቢሰጠኝ እንግዲህ እሱን ጠርቼው ቆንጆ ክሽን ያለች ቀይ ወጥ ሰርቼ እጋብዘው ነበረ። ቤተሰብሽ የቲቪ ሾው ቢሆን ኖሮ ምን ብለሽ ስም ታወጪለት ነበር? እና ደግሞ በየትኛው የቴሌቪዥን ጣቢያ እንዲተላለፍ ትፈልጊያለሽ? ቤቶች እና በኢትዮጵያ ቴሌቪዥን ቢተላለፍ ደስ ይለኛል። ትዳርሽ ፊልም ቢሆን ኖሮ በየትኛው ዘውግ ይመደባል? ትዳሬ ፊልም ቢሆን ሮማንስ ድራማ የሚሆን ይመስለኛል። አዲስ ለሚጋቡ ጥንዶች የምትመክሪያቸው 3 የትዳር ጥቅሞች? አዲስ ለሚጋቡ ባለትዳሮች የምመክረው
ትዳር በጣም ብዙ ጥቅም አለው። ትባረኩበታላችሁ፣ ልጆች ታፈሩበታላችሁ፣ አማካሪ ታገኙበታላችሁ። ያው የሚባለውም አባባሉ ከአንድ ብርቱ ሁለት መድኃኒቱ አይደለ? ስለዚህ ትዳር ጥሩ ነው ማለት ነው። የትዳር ጉዳቶች የምትያቸውስ? ትዳር ጉዳት አለው ብዬ አላስብም፣ ግን ጉዳቱን የግድ መናገር ካለብኝ ተጽዕኖ የሚፈጥርባት ከሆነ አንድ ሰው ትዳሩ ላይ ተጽዕኖ ካለበት ያው ትዳር ትልቁ ጉዳቱ ይሄ ነው። እኩል ተነጋግሮ መኖር ነው የሚያዘልቀውም የሚያሻግረውም። ትዳር ቀላል ነገር አይደለም። ከፍቅረኝነት ይልቅ ከባዱን ጉዞ የምትጀምረው ትዳር ውስጥ ስትገባ ስለሆነ ተጽዕኖ ፈጣሪ አንዱ መሆን የለበትም። ሁለቱም እኩል ተነጋግረው የሚሄዱት ከሆነ ትዳር ጥሩ ነው። ጉዳቶቹ ግን ያው አንዱ ተጽዕኖ ከፈጠረ ትልቅ ጉዳት ነው። ትዳር ግን ብዙ ጉዳት አለው ብዬ አላስብም። ትዳር መባረኪያ ነው። በቃ በአጠቃላይ መባረኪያ ነው። ከባለቤትሽ ጋር አንድ ቀን ልማዳችሁን ብትቀያየሩ የትኛው ልማድሽ የሚያስደስተው ይመስልሻል? ያው ብዙ ባሎች ሚስቶቻቸው ከቤት ሲወጡ ደስተኛ አይደሉም እና እኔም ብንቀያየር እሱን ከቤት እንዳይወጣም አድርገው ይመስለኛል። ቢኖረኝ ብለሽ የምትመኙ መኪና የትኛውን ነው? ቢኖረኝ ብዬ የምመኘው መኪና ሌተስት ማርቼዲስ ጥቁር ቢኖረኝ በጣም ደስ ይለኛል። ደግሞ ይኖረኛል። እስካሁን በእድሜ ዘመንሽ ካሳካሻቸው ውስጥ ትልቁ ስኬትሽ ምንድን ነው? ትልቅ ጥያቄ ነው። ካሳካኋቸው መሆን ከምመኛቸው ነገሮች የሆንኩት ተዋናይ መሆን ፈልግ ነበረ፣ እሆኛለሁ። ከዚህ በላይ ደግሞ በደንብ ሰርቼ በጣም ሰክሰስፉል መሆን ፈልጋለሁ በአርቱ ላይ። ሮል ሞዴልሽ ማነች? ሮል ሞዴሌ አንድ ብቻ ነው ወይስ ሁለት ማድረግ ይቻላል? አንድ ብቻ ከሆነ ሸዊት ከበደ በጣም ነው የምወዳት፣ በጣም ነው የማደንቃት። ለምን? ሸዊት ከበደን በጣም ነው የምወዳት። በጣም ብዙ ስራዎቿንም እያየሁኝ በጣም እንደሷ መሆን እፈልጋለሁኝና አጋጣሚውን ባገኝና ከአንቺ ጋር ብሰራ ሸዊትዬ በጣም ደስ ይለኛል። ቪክቶሪ ፊልምስ በቅርቡ አዳዲስ ፊልሞችን አዳዲስ ድራማዎችን ይዞላችሁ ስለሚመጣ ከወዲሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።